በጎንደር ዩኒቨርሲቲ የጤና ሳይንስ ካምፓስ ትናንት ምሽት ኳስ ያዩ በነበሩ ተማሪዎች ላይ በደረሰ የቦምብ ፍንዳታ የበርካቶች ሕይወት አልፏል። በድያቸዋለሁ። አናኒ ይቀርበኝና አጥፍቻለሁ አላጠፋውም አይባልም። ጥፋቴ ያንድን ሰው ሰላም ቤተሰቦች፣ ለረጅም ዓመታት የለፋንበት የቲክቶክ አካውንታችን ዶክተር ኢንጂነር ሳሙኤል ዘሚካኤል በመንሱር ጀማል ተከሽኖ በበረከት ገበሬዋ ሲቀርብ ይሄን ሰውዬ ነው የሚሆነው። ሰላም እንዴት ናችሁ? የዕለቱን ወቅታዊ ቪዲዮዎች ይዘን መጥተናል። ከቪዲዮ ጋር አብራችን እንድትቆዩ እንጋብዛለን። ወደ ቪዲዮ በድያቸዋለሁ። አናኒ ይቀርበኝና ፈቲ አባይ ሮማን ኡስታዝ አቡበከር ፈሩዜ ኡስታዝ ሙሉቱን ማርኬታችሁን አስደፍጫችኋለሁ። ይቀርበሉ። ያው እንግዲህ እንዳያችሁት የአመሳይ ቁማና የአመሳይ መልክ እንደዛ አረግፎ አይታችሁታል። እንግዲህ ያው እንግዲህ በጣም ያሳዝናል። እንግዲህ ያለበት ሁኔታ እንግዲህ በጣም በቃ የሚያም ነገር ነው። ያው እንግዲህ በዚህ ምክንያት እንግዲህ እናቱም እንግዲህ በጣም በከፍተኛ ሀዘን ላይ ይገኛሉ በዚህ ሰዓት። እስቲ ቪዲዮአቸውን ላሳያችሁ። እኔም በመሃል ቤት እንዳልሞት በሱ ጭንቀት በቃ ባየሁት ቁጥር ውስጥ ይረበሻል። እንዴት አድርጌ እንዳሳደግኩት ያውቃል። የ4 ኪሎ ህዝብ ከትንሽ ጀምሮ ሊስትሮ ጠርጓል፣ ፓርኪንግ ሰርቷል። በቃ ይሄ ትናንሽ ስራዎች ይሰራል። ግን ጨዋ ነው። ይሄ ልክስክስ ባህሪ የለውም። የስራ ሰው ነው። እግዚአብሔር ብሎ ደግሞ ያው የተሻለ ስራ ላይ ሲደርስ በቃ እንዲህ አደረጉብኝ። ምን አደርጋለሁ? እግዚአብሔር እሱ ይመልከት። እሱ ለሰራው እሱ ላጠፋው ጥፋት እርሶ ለምን ተጠያቂ ይሆናሉ? እኔ በቃ ምን አውቄ ማግለል እኮ የለባቸውም። ቤተሰባውን በፍጹም እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ምን አድርጌ ነው? በቃ ሁሉም ገለልተኛ ስላደረገኝ ቀረሁላቸው። ይሄ መሆን አይገባውም። በእግዚአብሔር ዘንድ ቆራቢዎች ናቸው። እኔም ቆራቢ ነኝ። ይሄ አይገባም። ያው እንግዲህ ታዲያ ለዚህ ሁላ ችግር እንግዲህ የዳረገው ይሄ ልጅ ነበረ። ከካሜራ ጀርባ መምከር ሲቻል ምናምን እያሉ ብዙ ሰዎች ሀሳባቸውን እየሰጡ ይገኛሉ። እስኪ የተወሰኑትን ላሰማችሁ። ወደ ሚዲያ ለመምጣት ግን የህዝብን ማግኘት አለብን እያለ ይቅርታ ይደረግልኝ ይላል። እኔም አጥፍቻለሁ አላጠፋውም አይባልም። ጥፋቴ ያንድን ሰው በዛ መንገድ መሄድ አልነበረብኝ። ያው ስሜታዊ ሆኜ ኢሞሽናል ሆኜ ያን ነገር አድርጌዋለሁ። ያው እናንተም ብትሆኑ በእኔ ቦታ ልታረጉት የምትችሉ ነገር ነውና ለናት ለዛች እንባዋን ላፈሰሰች እናት ስትል እመቤቴ ቅድስት ድንግል ማርያም ካለበት ጭንቀት አውጣ። ከወደ ጎንደር እጅግ አሳዛኝ ሰበር ዜና ተሰምቷል። በጎንደር ዩኒቨርሲቲ የጤና ሳይንስ ካምፓስ ትናንት ምሽት ኳስ ያዩ በነበሩ ተማሪዎች ላይ በደረሰ የቦምብ ፍንዳታ የበርካቶች ሕይወት አልፏል። ትናንት ግንቦት 22 ቀን ከምሽቱ 2 ሰዓት ላይ ተማሪዎች ዲኤስቲቪ ያዩ በነበረበት ወቅት በተጣለ የቦምብ ጥቃት የ3 የሕክምና ተማሪዎች ሕይወት ሲያልፍ ከ20 በላይ ተማሪዎች ደግሞ ከባድ የአካል ጉዳት ደርሶባቸው በዩኒቨርሲቲው ስፔሻላይዝድ ሆስፒታል ሕክምና ላይ ይገኛሉ። ያው እንግዲህ በትናንትናው ዕለት በጎንደር ዩኒቨርሲቲ የአርሰናል እና የፒኤስጂን የቻምፒዮንስ ሊግ ፍጻሜ ጨዋታ ያዩ በነበሩ ተማሪዎች ላይ ቦምብ ተጥሎ እንግዲህ 2 ተማሪዎች እንደሞቱና በርከት ያሉ ደግሞ እንደቆሰሉ ነው እንግዲህ በጣም ብዙ መረጃዎች እየወጡ ያሉት። እንግዲህ ያው የሀገራችን የሞት ቁጥር እንግዲህ በጣም እንትን እያለ ሄዷል። ያው እንግዲህ በጣም ያሳዝናል። ዶክተር ኢንጂነር ሳሙኤል ዘሚካኤል በመንሱር ጀማል ተከሽኖ በበረከት ገበሬዋ ሲቀርብ ይሄን ሰውዬ ነው የሚሆነው። ያው እንደሰማችሁት ይሄ ሰውዬ እንግዲህ ሀብታም ነኝ ብሎ እንግዲህ ያው የኢትዮጵያን ከዓለም ያለባትን እዳ በ4-5 ዓመት ውስጥ ከፍላለሁ ብሎ ድርጅት ከፍቻለሁ ምናምን ብሎ ተነስቷል። እንግዲህ አሁን ታበርሲሳም እንግዲህ ይሄ ሰውዬ ቀጣዩ አጭበርባሪ ይሄ ነው እያለ ነው። እስቲ ምን ትላላችሁ በዚህ ሐሳብ ላይ እናንተስ? ሰላም ቤተሰቦች፣ ለረጅም ዓመታት የለፋንበት የቲክቶክ አካውንታችን ማለትም 1.9 ሚሊዮን ተከታይ የነበረው የቲክቶክ አካውንታችን ባላሰብነው ባልጠበቅነው መንገድ እንደዚህ ሆኖብናል። ያው እንግዲህ እኔም ደንግጬ ነበረ ሆኖበት ነው ብዬ ያው 2 ሚሊዮን ገብቶ ነው። ለማንኛውም እንኳን ደስ ያለ።
የዛሬዎቹ ቪዲዮዎች እነኚህ ነበሩ። ሰብስክራይብ እያደረጋችሁ ይመቻችሁ።